ይህንን ቪዲዮ አንድ ነገር ግልጽ አድርገን እንጀምር። ብዙ ሰዎች ኢንተርኔት ላይ የምትመለከቷቸው ስለ ቢትኮይን ስለ ክሪፕቶከረንሲዎች የሚያወሩት ስፔሻሊ ቢትኮይን በእውነት ገንዘብ እንዴት እንደሚሰራ ብዙ እውቀት የላቸው። ስለ ፕራይስ አንደርስታንድ ሊያደርጉ ይችላሉ። ስለ ቻርት እንዴት ፕሪዲክት ማድረግ ስለ ቴክኒካል አናሊሲስ ጎበዝ ሊሆኑ ይችላሉ። they might know where the next trend is they might know በሚቀጥለው ሳምንት የትኛው ፕራይስ ነው ፕሪዲክሽን ማድረግ ይችሉ ይሆናል። ነገር ግን የእውነት ቢትኮይን ለምንድን ነው ኤግዚስት የሚያደርገው የሚለውን ኩዌስችን ብዙ ሰዎች መመለስ አይችሉም። እናም ይህ በጣም ትልቅ ችግር ነው። ምክንያቱም ገንዘብን ካልተረዳችሁ ችግሩን ካልተረዳችሁ ሶሉሽኑ ቢትኮይንን መረዳት ከባድ ነው የሚሆነው። ቤር ማርኬቶች ላይ ሼክን ኦፍ ወርጋችሁ ኢንቨስት ያደረጋችሁ ሰዎች ልትወጡ ትችላላችሁ። ቡል ማርኬቶች ላይ በጣም ግሪድ የሆናችሁ ገንዘባችሁን ፕሮፊት ሳታደርጉ ፕሮፊት ሳትወስዱ ልትሄዱ ትችላላችሁ። ወይም ደግሞ የማርኬት ሳይክል ቶፕ ወይ ማርኬት ሳይክል ቦተም ላይ ለምንድነው የሚኖሩት ለምንድነው የሚሰሩት የሚለውን ነገር ላትረዱ ትችላላችሁ። እናም በሌላ ሰዎች ኦፒኒዮኖች ላይ ዲፔንድድ ሆናችሁ ትኖራላችሁ። ለዛም ነው ይህ ቪዲዮ ስለ ፕራይስ ፕሪዲክሽን አይደለም፣ ስለ ቻርቶች አይደለም የምናወራው። እናም ስለ ሌላ አልት ኮይኖች አይደለም ዲስከስ የምናደርገው። It's not about how to get rich quick። ይህ ቪዲዮ ስለ መጽሐፎች፣ ትክክለኛ እውነተኛ ሪል ቡክስ፣ ገንዘብን እንዴት እንደምትመለከቱት ሙሉ ለሙሉ የሚቀይሩ መጽሐፎች፣ ስለ ፋይናንሻል ሲስተም፣ ስለ ቢትኮይን ኢትሰልፍ የሚያስረዳችሁ መጽሐፎችን እንመለከታለን። በዚህ ቪዲዮ ስለ ቢትኮይን ሪሌትድ እና ስለ ማክሮ ኢኮኖሚክስ መጽሐፎችን ያነበብኳቸው አሁን ላይ ያነበብኩ ያለሁትን እንዲሁም ደግሞ በጣም ጠቃሚ ናቸው ብዬ የማስባቸው መጽሐፎችን ለእናንተ ሰጀስት የማደርጋችሁ ይሆናል። ስለ ቢትኮይን መማር ስጀምር የትኛው መጽሐፍ አነበብኩት? አይኖቼን ምንድን ነው እንደዚህ የገለጠልኝ? ይህንንም ዩቲዩብ ቻናል እንድከፍት ዋነኛ ምክንያት የሆኑት መጽሐፎች የትኞቹ ናቸው? በዚህ ቪዲዮ እያንዳንዱን በደንብ አስረዳችኋለሁ። በዛውም ደግሞ የኔንም ታሪክ የኔንም ፐርሰናል ታሪክ እንዴት ስለ ቢትኮይን በደንብ እንደተረዳሁኝ ማስረዳችሁ ይሆናል። መልካም ቆይታ። ሰላም ኤቭሪባዲ፣ ስሜ ሮቤል አለሙ እባላለሁ። ይህ ቢትኮይን ኢትዮጵያ ቻናል ነው። እንኳን ወደ ቻናሉ በደህና መጣችሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህ ቻናል ብዙ ኤዱኬቲቭ የሆነ ቪዲዮችን ፖስት የምናደርግ ይሆናል። ወደ ቪዲዮ እንሂድ። ለምንድን ነው መጽሐፍ ማንበብ አስፈላጊ ሆነው? ሶሻል ሚዲያ ላይ የምናየውና የምናነበው ነገሮች ለምንድነው በቂ ያልሆኑበት ምክንያት? ሶሻል ሚዲያ ሪዋርድስ ፍጥነት ወይም ስፒድን ነው ሪዋርድ የሚያደርገው። ኤዱኬሽናል የሆኑ ቪዲዮችን ትሬንዲንግ ላይ ሆኖ መመልከት በጣም ኢትስ ቬሪ ሬር። አጫጭር ፖስቶች፣ አጫጭር ቪዲዮዎች፣ አጫጭር ጽሁፎች በጣም ትሬንዲ ሆነው ይወጣሉ። ሌሎች ሰዎችም እንዲያዩዋቸው ኤክስፔክት ይደረጋል። ስለዚህ ሞር አልጎሪትሙ ፑሽ የሚያደርገው አጫጭር የሆኑ ቪዲዮዎች ነው፣ ኤዱኬሽናል የሆኑ ቪዲዮችን አይደለም። ስለዚህ ክሬተሮቹ ራሳቸው ቪዲዮችን ሲሰሩ it's going to be short, it's not going to be giving you the full story. You're going to be getting the very small thing rather than the big story. ስለዚህ እነዚህ የሾርት ነገሮችን ከመመልከትና ሚስኮንሰፕሽኖችን ራሳችን ላይ ክሬት ከምናደርግ በሌሎች ሰዎች ዲፔንድ ከምናደርግ ለምንድነው መጽሐፎችን ማናነበው? ብዙ ነገሮችን በታሪካችን ለምንመለከተው የችግሩንም ሶሉሽን ለማግኘት የምንመለከተው ሶሉሽኑን ከማግኘታችን በፊት ሶሉሽኑ ምንድነው የሚለውን ከማወቃችን በፊት ችግሩን መረዳት አለብን። ስለዚህ በየትኛው መጽሐፍ እንጀምር? ለምድር መጽሐፎችም ደግሞ በጣም ኢምፖርታንት የሆኑትን የሚለውን አብረን የምንመለከት ይሆናል። ስለ ቢትኮይን መጽሐፎችን መጀመሪያ ያነበብኩበት ጊዜ ላይ አዲስ ነገር በህይወቴ ላይ ኢንትሮዲዩስ እንደተደረገ ነው የሆነብኝ። ምክንያቱም I used to be very short term ገንዘብ እንዴት ነው ማግኘት የምችለው የሚለውን ነገር ነበር ማወቅ የፈለግኩትኝ መረዳትም የፈለግኩትኝ። ስለዚህ ስለ ቢትኮይን ራሱ I didn't have that much of an interest። የእውነቱን ነው የምነግራችሁ። ስለ ኢቴሪየም፣ ስለ ኤክስአርፒ፣ ስለ ሌሎች ኮይኖች ላይ ነበር ኢንቨስት ማድረግ የፈለግኩት የነበረው። ከዛ ግን I remembered ቢትኮይንን እኔ ሳየው ቢትኮይንን ሳውቀው 2020 ላይ 10,000 ነበረ። 10,000 የአሜሪካ ዶላር ነበር የቢትኮይን ፕራይስ። እና አሁን ላይ እኔ ቢትኮይን ላይ በደንብ ሲሪየስሊ ኢንቨስት ማድረግ የጀመርኩበት ጊዜ ላይ it was like $100,000 እና ይህንን ስመለከት እንዴ ለምንድን ነው ቢትኮይን እንደዚህ ቫልዩ ያለው? ኢቴሪየም ግን ከ2020 እስካሁን ድረስ ምንም ያክል ግሮት ያላገኘው እዛው 4,000 4,800 4,900 more or less ከ2000 it's just oscillating there። እና ለምንድን ነው እንደዚህ ሆነው? ለምንድን ነው ቢትኮይን እንደዚህ ቫልዩብል የሆነው የሚለውን ራሴን መጠየቅ ጀመርኩኝ። ስለዚህ በደንብ ሪሰርች ማድረግ ፈለግኩኝ። ለምንድን ነው ዲጂታል ጎልድ የሆነው? ለምንድን ነው ሰው ኢንተርኔት ላይ ቢትኮይን 0.1 ቢትኮይን ፎር ሪታየርመንት ብለው ማውራት የጀመረው? ለምንድን ነው ይህን ሁሉ ትሬንዶች ያሉት? ለምንድን ነው ቤር ማርኬቶች የሚኖሩት? ለምንድን ነው ቡል ራኖች የሚኖሩት? ለምንድን ነው ቢትኮይን በ4 years ሳይክል የሚሄደው የሚለውን ራሴን ስጠይቅ ምንም አይነት መልስ ማግኘት አልቻልኩኝም። ስለዚህ
የትኛው መጽሐፍ አሪፍ ነው ብዬ ቻትጂፒቲን ጠየቅኩት። የመጀመሪያ መጽሐፍ ቻትጂፒቲ የሰጠኝ የነበረው ዘ ቢትኮይን ስታንዳርድ ተብሎ የሚጠራው ይህንን መጽሐፍ ነበር። ይህ መጽሐፍ ለዚህ ዩቱብ ቻናል ዋነኛው ፋውንዴሽን ብዬ የምጠራው ነው። ህይወቴንም ሙሉ ለሙሉ የቀየረው ስለ ቢትኮይን ማውቀውን ነገር በሙሉ ያስተማረኝ ከዛም በኋላ ደግሞ ፈርደር እንደገባና ብዙ ነገሮች እንድማር ያደረገኝ መጽሐፍ ይህ ነው። ስለዚህ ምን መጀመሪያ ላንብብ ሮቤል፣ ምንን ባነብ የተሻለ የቢትኮይን እውቀት ይኖረኛል የምትሉኝ በሙሉ this is the right choice. The Bitcoin Standard by ሳፈዲን አሞስ። I don't know በስነ ስርዓት ፕሮናውንስ ካደረኩት ስሙን ትንሽ ይከብደኛል፣ ግን ይህ መጽሐፍ just a clear master class የሆነ መጽሐፍ ነው። It's an amazing book. ለምንድነው ይህ መጽሐፍ አሪፍ የሆነበት ምክንያት እና ለምንድን ነው ደግሞ ከዚህ ጀምሩ ብዬ የምነግራችሁ? የቢትኮይን ቡክ አይደለም፣ ስለ ቢትኮይን የሚያወራ መጽሐፍ አይደለም። እንደዚህ የምልበት ምክንያት it's not complicated። ስለ ቢትኮይን፣ ስለ ሃሽ ሬት፣ ስለ how does the 4-year cycle work ምናምን የሚለው ነገር የሚያስተምር መጽሐፍ አይደለም። ከችግሩ ይነሳል። ችግሩ ምንድን ነው? ገንዘብ ኦሪጂኑ ምንድን ነው? ለምንድነው ገንዘቦች ከታሪክ በፊት የነበሩት ገንዘቦች ለምንድነው እስከ አሁን ሰዓት ላይ የሌሉበት ምክንያት? ለምንድነው ገንዘብ ብሮክን የሆነበት ምክንያት? ለምንድነው ፊያት ከረንሲዎች ኢንትሮዲዩስ የተደረጉት? ለምንድነው ከጎልደን ስታንዳርድ የወጣ ነው? ሁሉን ነገር ችግራችንን በደንብ ያስረዳናል። መጨረሻ ላይ ስለ ቢትኮይን አሰራር ትንሽ አንድ ቻፕተር አላት። ስለሱ ነው የሚያወራውና መጨረሻ ላይ ስለሱ ነው የሚናገረው። ባይ ዘ ዌይ እዚህ መጽሐፍ ላይ የመጀመሪያው ፓርት ላይ ስትመለከቱት ፎርወርድ ባይ ማይክል ሴለር ራሱ የሚገርም መጽሐፍ ብሎ የመሰከረለት መጽሐፍ ነው። ማይክል ሴለር ማን እንደሆነ በደንብ ታውቃላችሁ። ካላወቃችሁ ቻናል ላይ ይህንን ቪዲዮ ገብታችሁ ማየት ትችላላችሁ። እናም በቢትኮይን ታሪክ ላይ በጣም የሚገርም ኢምፖርታንስ ያለው ሰው ነው ማይክል ሴለር እና ይህንን መጽሐፍ ማግኘት የምችሉ ከሆነ ለሰው ራሱ ስጦታ ብትሰጡት ህይወታቸውን የሚቀየር መጽሐፍ ብዬ ነው ስለማስብ ይህ መጽሐፍ በመጀመሪያ ላይ ይነበብ ባይ ነኝ። ይህንን መጽሐፍ ካነበብኩት በኋላ ቢትኮይን ስፔኩሌሽን እንዳልሆነ የቢትኮይን አጭር ጊዜ price it doesn't really matter. Bitcoin is going to go to millions and millions dollars. ምክንያቱንም በደንብ ስለሚያስረዳችሁ I don't want to spoil it. It's a very nice book. ስለዚህ check it out. ለመጀመሪያም ሰጀስት ማድረገው ለማንም ስታርተር ሰው ይህንን መጽሐፍ ስለሆነ ሁላችሁም ይህንን መጽሐፍ ዲጂታል ቨርዥኑን ካገኛችሁት፣ ፊዚካል ቨርዥኑን ካገኛችሁት አንብቡት። አንድ ጊዜ ብቻ አንብባችሁት የምታስቀምጡት መጽሐፍ አይደለም። more time ታነቡታላችሁና it's an amazing book. I really suggest it. ይህ መጽሐፍ የቢትኮይን ስታንዳርድ ስለ ገንዘብ መበላሸት ካስረዳን በቀጣይ የምነግራችሁ ደግሞ ይህ the fiat ስታንዳርድ ተብሎ የሚጠራው መጽሐፍ መጥፎ ገንዘብ ምን እንዳደረገና ህይወታችንን እንዴት እንደቀየረው ህይወታችንን እንዳመሰቃቀለው በደንብ የሚያስረዳ መጽሐፍ ሆኖ ይገኛል። በዛው ደራሲ በሳፈዲን የተጻፈ መጽሐፍ ነው። it's bigger in size, more detailed ነው እና መጥፎ ገንዘብ ምን እንዳደረገብን ምንድነው ይሰራልን የሚለውን ነገር በደንብ የሚያስረዳ መጽሐፍ ነው። በዚህ መጽሐፍ ላይ በጣም ብዙ ኢንትረስቲንግ ነገሮችን እናያለን። የፊያት ላይፍን እናያለን። ፊያት ፉድ፣ ፊያት ሳይንስ፣ ፊያት ፊውልስ፣ ፊያት ስቴትስ፣ ፊያት ቤኔፊት ኮስት አናሊሲስ፣ ሃው ኢዝ ፊያት ማይንድ የሚለውን ነገር ሁሉን ነገር በደንብ ያስረዳናል። እዚህ ጋር እንደምትመለከቱት there are interesting things here, how the dollar is a chain ሁሉ ነገር በደንብ የሚያስረዳ መጽሐፍ ነውና the debt slavery alternative to human civilization. It's an amazing book. ይህ ደራሲ ስለ ቢትኮይን የሚጽፋቸው ነገሮች it's just a master class እና he's an Austrian economist. የኬኔዥያን ኢኮኖሚስቶችን በጣም ክሪቲክ ያደርጋል and I am a big fan of him. If you're checking out this video, a big shout out to Saifedean regarding these two books. It's an amazing great work and በጣም ሰጀስት አደርጋችኋለሁ እነዚህን ሁለት መጽሐፎች እንድታነቡት። ይህንን መጽሐፍ ካነበባችሁት በኋላ ለምንድነው ሁሉ ነገር የሚወደደው የሚለውን ጥያቄ ተታችሁት ይሄ ሲስተም ማንን ነው ቤኔፊት የሚያደርገው የሚለውን አይናችሁ በደንብ ይከፍትላችኋል። ይህንን መጽሐፍ ካነበባችሁ በኋላ ለሌሎች ሰዎች ራሱ ኤክስፕሌን ለማድረግ አፋችሁን ከፍታችሁ በደንብ መናገር ኮንፊደንስ ሆናችሁ ስለ ቢትኮይን ፕሪቸር መሆን የምትችሉ ሰዎች ነው የምትሆኑትና እነዚህን ሁለት መጽሐፎች በመጀመሪያ ላይ ብታነቧቸው I really suggest it. So በሶስተኛ ደረጃ ላይ ገንዘብ እንዴት ነው ኢቮልቭ ያደረገው የሚለውን ጥያቄ ስንመልስ layered money የሚል መጽሐፍ አለ። Physically I don't have it. Kindle ላይ ነው ያነበብኩትኝና it's an amazing book, another interesting book. ገንዘብ እንዴት በሌየሮች እንደሚሰራ በታሪክ ላይ እንዴት እንደመጣ ወርቅ እንዴት ቤዝ ሌየር ላይ እንደነበረ ከዛ አንስቶ ደግሞ
ፌዴራል የሪዘርቭ ኖቶች እንዴት እዛ ውስጥ ቤዝ ሌየር ውስጥ እንደገቡ ሲስተሙ የገንዘብ እንዴት ነው የሚሰራው የሚለውን በደንብ የሚያስረዳ መጽሐፍ ነው። ከዛም ደግሞ መጨረሻ ላይ ቢትኮይን እንዴት ፊውቸር ሌየር ቤዝ ሌየር ሆኖ እንደሚያገለግል ፕሪዲክት አድርጎ የሚያሳየን የሚገርም መጽሐፍ ነው እና ኢትስ አ ቬሪ ኢንትረስቲንግ ፖይንት ኦፍ ቪው። ገንዘብ ሌየርድ ነው ብሎ ማሰብ ቤዝ ሌየር አለ፣ ከዛ በኋላ ፈርስት ሌየር አለ፣ ሰከንድ ሌየር አለ እና ሲስተሙ ሙሉ የፋይናንሻል ሲስተሙ እንዴት እንደሚሰራ በደንብ የሚያስረዳን መጽሐፍ ነው። በሌላ ቪዲዮዎች ላይ ሞር ዲቴይል ገብተን ይህን መጽሐፍ ሪቪው የምናደርግ ይሆናል። ምክንያቱም ኮንሰፕቱ ትንሽ ዴፕት ዲፕ ዳይቭ አድርገን የምናየው ይሆናል። ነገር ግን ገንዘብ እንዴት እንደሚሰራ በደንብ ስለሚያስረዳን ይህንን መጽሐፍ በሶስተኛ ደረጃ ላይ ብታነቡት በጣም አሪፍ ነው ብዬ አስባለሁ። ይህንንም ምልበት ምክንያት ቢትኮይን እንዴት ነው ኤግዚስቲንግ ሲስተም ውስጥ ገብቶ ፐርፎርም ሊያደርግ የሚችለው ቤዝ ሌየር እንዴት ሊሆን ይችላል የሚለውን ስለሚያስረዳን ነው። ሶ በአራተኛ ደረጃ ላይ ደግሞ ብሮክን ማኒ የሚባለው መጽሐፍ አም ጎይንግ ቱ ቢ ሆነስት ዊዝ ዩ ይህን መጽሐፍ ገና አልጨረስኩትኝም፣ ገና መጀመሪያ አካባቢ ላይ ነኝ። ነገር ግን ይህንን ቡክ ሪቪው መጽሐፍ ስንሰራ ቡክ ሰጀሽን ቪዲዮ ስንሰራ ለእናንተም ሰጀስት ማድረግ ስለፈለግኩት አሪፍ መጽሐፍ ሆኖ ስላገኘሁትኝ በተለይ ደግሞ ሞደርን ማክሮ ቤዝድ የሆነ መጽሐፍ ስለሆነ I would suggest it. So more detailed በቲክቶክ ላይ ወይም even here we can make a dedicated video about this broken money መጽሐፍ እና በጣም ሰጀስት አደርገዋለሁ። ደራሲዋ ሌይን አልደን ቢትኮይንን አፕሮች የምታደርግበት መንገድ ከሌሎቹ ለየት ሆኖ ይመጣል እና ጂኦፖለቲካል ፐርስፔክቲቭ ማክሮ ፐርስፔክቲቭ አድርጋ ነው ቢትኮይንን የምትመለከተው እና ግሎባል ትሬዶችን ፓወር ስትራክቸሮችን ከቢትኮይን ጋር እንዴት እንደያያዛችሁ በጣም የሚገርም መጽሐፍ ነው ስላሉኝ ነው የሚያነበብኩት። ብዙ ሰዎች ሰጀስት ያደርጉታል ይህን መጽሐፍ እና I think it's already promising. I really like the book and I'm really enjoying it. ስለዚህ ለእናንተም ሰጀስት ማድረግ ስለፈለግኩት ነው። I would not say a lot ምክንያቱም ገና መጽሐፉን አልጨረስኩትኝም። ኦነስት ከእናንተ ጋር መሆን ስላለብኝ ነው፣ ግልጽነት ይሻላል እና ያላነበብኩትን መጽሐፍ አንብቤዋለሁ ብዬ ማውራት ስለማልፈልግ ነው። ግን I really suggest it. It's another really interesting book. ስለዚህ ይህንን ሊስት ውስጥ እከተዋለሁ ማለት ነው። ሶ ሮቤል የትኛው መጽሐፍ መጀመሪያ ላንብብ? ብዙ ሰዎች የሚጠይቁኝ ጥያቄ ነው። እኔ ቅድም እንዳስረዳችሁ በቅደም ተከተሉት። የመጀመሪያው ቢትኮይን ስታንዳርድ፣ ከዛ ፊያት ስታንዳርድ፣ ከዛ ሌየርድ ማኒ፣ ከዛ ደግሞ ብሮከን ማኒ ብታነቡት የተሻለ ነው ብዬ አስባለሁ። ሌላ እዚህ ላይ በደንብ ዲቴል ውስጥ አንገባም። ቢትኮይን ቱ 1 ሚሊዮን የሚል መጽሐፍ አለ። ይህን መጽሐፍ አንብቤዋለሁ። ኢትስ ቬሪ ኢንትረስቲንግ። ብዙ ነገሮችን በሲምፕሊ ተርምስ ያስረዳናል እና አሪፍ መጽሐፍ ነው ብዬ አስባለሁ። እሱንም ቼክ ኢት አውት። ኮንክሉድ ስናደርግ አይ ትሩሊ ቢሊቭ ብዙ ነገሮችን ላይፋችን ላይ የምናውቀው መጽሐፍ አንብበን ነው ብዬ ነው የማስበው። እኔ ፐርሰናሊ የሆነ ታሪክ ልንገራችሁ እና መጽሐፍ አንባቢ ሰው አይደለሁም፣ አልወድም ነበረ። It doesn't really interest me. ማንበብ it's not my thing, at least recently. ግን honestly እኔ አንባቢ በሆን ነው እና ስለ ኢኮኖሚክስ በደንብ ሌላ መጽሐፎችን ትምህርት ቤት ከሚሰጠ መጽሐፎች ባነብ ኖሮ I think I would be better off። ምክንያቱም ቢትኮይን ይህ መጽሐፍ ፐብሊኬት የተደረገበት ጊዜ 2018 ይላል እና ኮፒራይቱ ላይ እዚህ ላይ 2018 ላይ ቢትኮይን it just ended the bull run። የዛን የነበረውን ቡል ረን ጨርሶ ከ18000 የአሜሪካ ዶላር ወደ 6000 የአሜሪካ ዶላር የገባበት ጊዜ ነበር እና መጽሐፍ አንባቢ በሆን ኖሮ ስለ ቢትኮይን ኢንትረስትድ በሆን ኖሮ የዛን ጊዜ ኦፍ ኮርስ ሪግሬት ነው አሁን እየነገርኳቸው ያለው it doesn't really matter because future it's even brighter እና መጽሐፍ ማንበብ በጣም ጠቃሚ ነው ብዬ የማስብበት ምክንያት አሁን ላይ ካደግኩ በኋላ ብዙ ነገር ተረድቻለሁ እና የሚወጡት መጽሐፎች ስለ ማክሮ ኢኮኖሚክስ ኩሪየስ ከሆነን እና ምናነብ ከሆነ የዛን ጊዜ ማንም ሰው ይህን መጽሐፍ ቢያነበው I think everybody would be really shocked of the እውነት እዚህ ውስጥ ያለውን ስንመለከት በጣም ራሳችንን መጠየቅ የምንጀምርበት የሚያስጀምረን መጽሐፍ ነው እና የዛን ጊዜ አንባቢ በሆን ህይወቴ ኦልሬዲ በሚገርም ሁኔታ ይቀየር ነበር። አሁንም ተቀይሯል። ነገር ግን እናንተ ቀድማችሁ አሁን እኔ የተማርኩትን ትምህርት ደግሞ እንድማር ስለምፈልግ ለእናንተ ለዚህ ቻናል ተከታታዮች ስለምፈልግ ይህንን መጽሐፍ I really suggest it። ዋጋ ወደ ላይ ይሄዳል፣ ወደ ታች ይመጣል። ነገር ግን የምንያይዘውን አሴት ምን እንደሆነ ምንድነው ሶልቭ የሚያደርገው ምን ነገር ማንረዳ ከሆነ ያ ነገር ማይገባን ከሆነ all pointless እና ቢትኮይን ለምንድነው ክሬት የተደረገው ለምንድነው ኤግዚስት የሚያደርገው የሚለውን ከማወቃችን በፊት የሲስተሙን ብሮከንነስ በዚህ መጽሐፍ በደንብ ስለሚያስረዳን books are the right path into your financial freedom እና this book is the right place to start ብዬ አስባለሁ።
ቪዲዮውን ወዳችሁታል ብዬ ተስፋ አደርጋለሁ። let me know in the comments እኔ የረሳሁት መጽሐፍ ካለ እናንተ የወደዳችሁት መጽሐፍ ካለ ኮሜንት ላይ አሳውቁኝ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። መልካም ቆይታ።